ከጀባ ቅዱስ ጊዮርጊስ ቤተክርስቲያን በቅርብ ርቀት ላይ የምትገኝ ተአምራዊ የጸበል ስፍራ አገኘን። ይህችም ጸበል የቅድስት ኪዳነ ምሕረት የጸበል ቦታ እንደሆነች ሰማን። ጸበሏ በእናታችን ስም አምኖ ለተጠመቀ ድነተ ሥጋ ድነተ ነፍስን የምታሰጥ ዓለም ያላወቃት ፈዋሽ ጸበል ነች። መካኖችን ወላድ፣ ለምጻሞችን ንጽሕት የምታደርግ ድንቅ ተአምራዊ ጸበል ናት። እዚህ ስፍራ የተዘጋ በርና ጉርጉር ዋሻዎችም ይገኙበታል። የቦታው ንጹህነት ከቦታው ተወላጆች ከሆኑት መልአከ ገነት ጎሹ ውለታውና ከአቶ አለምዬ ወዳጄ ስለ ቦታው የነገሩንን ከአንደበታቸው ተሰሙ ዘንድ እንሆ ብለናል። ስሜ መልአከ ገነት ጎሹ ውለታው እባላለሁ። እዚሁ ተወልጄ እዚሁ እረኛም ሆኜ ይህን አካባቢውንም እያረስን እዚሁ የተወለድኩ የአካባቢው ተወላጅ ነኝ። እቺ ቤተ ክርስቲያን ነው ብለን ነው አባቶቻችን ቅድመ አያቶቻችን የነገሩን። በር አለው፣ ሁለት በዚህ በር አለው፣ በዚያ በር አለው፣ ሶስት በር የቤተ ክርስቲያንን ሕግ ያሟላ ህንፃ ነው የሚመስለው። ውስጡ ይቀደሳን፣ የቅዳሴ ድምፅ ይሰማን፣ የቃጭል ድምፅ ይሰማን፣ ከበሮ ይሰማል። በወቅቱ አባቶቻችን እንደነገሩን አያቶቻችንም ሆነ እንደነገሩን ወደዚህ ማንም ሰው እንዳይቀርብ መልእክት አስተባብረው ነግረውናል። ማንም አይቀርብም። አሁን ይሄ ጸበል በዚህ ነበር የሚወርደው። አሁን ለዚሁ ለአካባቢው ሰዎች ብለው ወደዛ መልሰውት ነው እንጂ በዚህ ሲወርድ ጸበሉ ይሄን ይሸፍነው ነበር፣ ሳሩ ይሸፍነው ነበር። ስለዚህ አሁን ይሄን ጸበል አገር ሰው ያላወቀላት ከመኪና መንገድ የራቀች ስለሆነ አካባቢው መልክዓ ምድሩ አቀማመጡ የተቸገረው ውስጥ ኪስ ውስጥ የሆነ ስለሆነ ማንም ታምሯን ሊያውቅላት ያልቻለ ትልቅ ታምር የተደረገበት ጸበል ነው። በሽተኛ ከዚህም ታስሮ መጥቶ ባልጋ መጥቶ ራሱ ጸበል ላይ ማንም ሳይነካው ራሱ የሚጠመቅበት ካህን ያልተመደበበት እከክን የቁስል በሽታን እከክን በተመለከተ ያልወለደ መካንንም በስነ ስርዓት መታ ተስላ በአመቱ ተመልሳ ልጇን ታቅፋ ነው የምትመጣው። ይህን የመሰለ ታሪክ አለ። ወደ የምታየው ይሄ በር ነው፣ ተዘግቶ ነው እንጂ የተዘጋ በር ነው። ይችኛዋም ተዘግታለች። ይህንም የተዘጋው ምክንያቱም የአካባቢው ሰው ደካማም ስለሆነ አቅምም ስለሌለው ይሄኛውን መስራት በጣም ስለሌለው ነው ይላሉ አባቶቻችን ሲናገሩን። ጊዜዋ ሲደርስ የምትወጣበት ቀን አለ ወይ በዚህ ላይ ትወጣለች ተብሎ ይነገራል። ይሄ እንግዲህ ጊዜዋ ደርሶ ሊሆን ይችላል። አሁን በአሁኑ ሰዓት እኛን ከዚህ አመጥቶ ይህን እንድናደርግ እንትን ብሎናል። ለብዙ መቸገር ያለባቸው ልጅ መውለድ ያቃታቸው ይህን ቦታው መጥተው ቢያው በጸበሉ ቢጠመቁ ኪዳነ ምሕረት ራሷ ፈውስ የምትሰጥ የምሕረት ቃል ኪዳን የተቀበለችው በሙሉ እዚህ በረከቱ ይገኛል ማለት ነው። አለሜ ወዳጄ እባላለሁ። እኔም የተወለድኩትና ያደግኩት እዚሁ ጀባ ጊዮርጊስ ከሚባል ቦታ ነው። ይቺ ቦታ አሁን ያለንባት ቦታ የጀባ ጊዮርጊስ ክልልና ስብክ ናት። አባቶቻችን ድሮ እንደሚያወሩ ይቺ ቦታ ታሪካዊ ቦታ፣ ድውይ የተፈወሰባት፣ ለምጻም የነጻባት፣ በራሷ የወጣች በራሷ እያሉ ሲነግሩን እኔ ራሴ በራሴ በልጅነት እንዳጋጣሚ በዚች ግልገሎች እያገድኩ መጥቼ እንዲች ብዬ ባይ አንቀጠቀጠኝና ይህን ዋሻ ቀዳዳ ማለት ነው ፈርቼ ተመልሼ ሄጃለሁ። በጸበሏ ግን እከክ የሚባል በሽታ እኔ ራሴ የሌላው ሳይሆን እኔ ራሴ ታምሜ በሁለት ቀን በመጠመቅ ድኜ ሄጃለሁ እኔ ለራሴ። እና አሁን ሰው ያጣች ዝም ብላ በእንዲሁ የተቀመጠች ጊዜው ሲደርስ እግዚአብሔር ያወጣታል በሚል ይነገርላታል እንጂ የተቀመጠች ቦታ ከአገሩ ርቀትም የተነሳ እንደገና ደግሞ አሁን ርቀቷን በዚህም ይኸው በገደል የተሸፈነ ነው። አገሩ ኋላ ቀር ቦታ ነው። ማንም በቃ እንደፈለገ የማይሄድበት የማይዝናናበት ቦታ ነው። አሁን ማንም ቦታዋን እያወቀ እየተረዳ ይድረስላት ነው የምንለው። እና አሁን ብቻ በአሁኑ እየታወቀ ጸበሏ እንደዚህ ጥቅም እየሰጠ ሲታይ አንድ የሆነ ቄስ ገብረ መስቀል የሚባል ልጅ በራሱ ጊዜ እየመጣ ኪዳን እያደረሰ ያጥናታን ይባላል። እሱን ራሱን እንጠይቀዋለን። እና አሁን ትንሽ ያው እንትኑ ይጣላል። ከዚህ አሁን ወፍ እየለቀመ ነው ስንዴው ምኑ ሌላው ነገር የሚጣላውን
ሙዳይ ምጽዋት ግን ከዚህች እናያለን። እኔ የማውቀው እስከዚህ ድረስ ነው። ከአባቶች ነው የምንረዳው። እንዴት እንደተመሰረተች እንዴት እንደሆነ ግን የሚያውቅ ሰው የለም እስካሁን። እሺ በላይ እንሂድ ነው። እሺ ምንም አይቀርብም። አሁን ይሄ ጸበል በዚህ ነበር የሚወርደው። አሁን ለዚሁ ለአካባቢው ሰዎች ብለው ወደዛ መልሰውት ነው እንጂ በዚህ ሲወርድ ጸበሉ ይሄን ይሸፍነው ነበር፣ ሳሩ ይሸፍነው ነበር። ስለዚህ አሁን ይሄን ጸበል እቺ ቤተ ክርስቲያን አገር ሰው ያላወቀላት ከመኪና መንገድ የራቀች ስለሆነ አካባቢው መልክዓ ምድሩ አቀማመጡ የተቸገረው ውስጥ ኪስ ውስጥ የሆነ ስለሆነ ማንም ታምሯን ሊያውቅላት ያልቻለ ትልቅ ታምር የተደረገበት ጸበል ነው። በሽተኛ ከዚህም ታስሮ መጥቶ ባልጋ መጥቶ ራሱ ጸበል ላይ ማንም ሳይነካው ራሱ የሚጠመቅበት ካህን ያልተመደበበት በራሱ ተጠምቆ በራሱ ተፈውሶ ራሱን ስለቱን አሁን ወደ ላይ ስንወጣ ታየዋለህ። ለጦጣ ላሽኮኮ ለምን የሚሰበስበው እንኳ የሌለበት አካባቢ ነበረ። አሁን የተወሰኑ አባቶች እየመጡ ይሰበስባሉ ይመስለኛል እኔ በአሁኑ ሰዓት። ስለዚህ ይሄኛው ታምር እከክን የቁስል በሽታን እከክን በተመለከተ ያልወለደ መካንንም በስነ ስርዓት መታተስላ በሳምንቱ በአመቱ ተመልሳ ልጇን ታቅፋ ነው የምትመጣው። ይህን የመሰለ ታሪክ አለ። ወደ ላይ ዋሻውን ስንወጣ ብዙ ዋሻዎች አሉ። ወደ ላይ እየወጣን እናየዋለን። አሁን ይሄ ግን የምታየው ይሄ በር ነው፣ ተዘግቶ ነው እንጂ የተዘጋ በር ነው። ይችኛዋም ተዘግታለች። ይህንም የተዘጋው ምክንያቱም የአካባቢው ሰው ደካማም ስለሆነ አቅምም ስለሌለው ይሄኛውን መስራት በጣም ስለሌለው ነው። አሁን ግን ይህችን ቤተ ክርስቲያን የኪዳነ ምሕረት አሁን የመጣንበት ሰዓት አጉል ሰዓት ስለሆነ ምንም ሰው ስለሌለ የስራ ቀንም ስለሆነ ሰው አላየም እንጂ በሌላ ቀን በኪዳነ ምሕረት በእሁድ ቀን ብንመጣ ሁሉ ነገር እዚህ ውስጥ በጣም ብዙ እልፍ አእላፋት ሰው አለ። ዛሬ የመጣ ነው ግን ይችን ታምሯንና ታሪኳን አይተን ዋሻውን አይተን ያለውን ቅዱሳን ከዚህ ውስጥ ያሉትን ይላሉ አባቶቻችን ሲናገሩን ጊዜዋ ሲደርስ የምትወጣበት ቀን አለ ወይ በዚህ ላይ ትወጣለች ተብሎ ይነገራል። ይሄ እንግዲህ ጊዜዋ ደርሶ ሊሆን ይችላል። አሁን በአሁኑ ሰዓት እኛን ከዚህ አመጥቶ
ይህንን እንድናደርግ እንትን ብሎናል። እነዚህ ነገሮች በሙሉ ለዓለም ለብዙ መቸገር ያለባቸው ልጅ መውለድ ያቃታቸው ይህን ቦታው መጥተው ቢያዩ በጸበሉ ቢጠመቁ ኪዳነ ምሕረት ራሷ ፈውስ የምትሰጥ የምሕረት ቃል ኪዳን የተቀበለችው በሙሉ እዚህ በረከቱ ይገኛል ማለት ነው። ስለዚህ ጸበሉ የሚፈልቀው እዚህ የምታየው ከምታየው ሀፋፉ ላይ ነው። አሁን እንደውም ቀንሶ ነው እንጂ በጣም ይጮህ ነበረ። ሲጸድስ እንዳለ ቁስልም በሁለተኛ ቀን ወዲያው ልክ ከመጣ ቁስሉ ተራግፎ ነው የሚሄደው እና ይህንን የመሰለ ቦታ ሰው ባለመኖሩ የሚያስተዋውቀው ባለመኖሩ የሚንከባከበው ባለመኖሩ እንደዚህ ብሎ ተዘግቶ ያለ የዋሻ ህንፃ ቤተክርስቲያን ነው ማለት ነው። ስለዚህ የሚቀጥለውን በዚያ ዙረን ያሉትን ዋሻዎችና ታምራቶቹን እኔም ጓደኞችም ያሉትን ነገሮች ይሸፍናሉ ይናገራሉና ወደ ላይ ያለውን እስኪ እነሱም እዚሁ ተወላጆች ስለሆኑ ያሉትን እነሱ ይናገሩና በላይ እንወጣለን። ናባለም